በውስጣችን ክፋት ያለብን፣ ዝሙት ያለብን፣ ምቀኝነት፣ አለምኝነት ያለብን ሐሜተኞች ሆነን ከተገኘን አልተጠቀምንም። አገልግሎት ብቻው የእግዚአብሔር መንግስት የሚያወሰድ አገልግሎት ብቻው የሚያጸድቅ አይደለም። በህይወት መገለጥ መቻል አለበት። በህይወት መገለጥ አገልግሎት በቃል እንደዚሁም ደግሞ በተግባር የሚታያል። ደግሞ በህይወት የምንኖረው ደግሞ አለ። ትህትና የሚኖር ነው። ፍቅር የሚኖር ነው። ቸርነት የሚኖር ነው። በጎነት በህይወት የሚገለጥ በጎ ነው ወይ? ሰንበት ተማሪ ቸር ነው ወይ? አዛኝ ነው ወይ? ትሁት ነው ወይ? ትዕቢት የለበትም ወይ? ይሄ ነው ህይወት ማለት እና በህይወታችን የሚገለጥ የሚኖር ህይወት ሊሆን ይገባል። ካልሆነ የይሁዳን ህይወት ማሰብ ያስፈልጋል። ለትልቅ አገልግሎት የተጠራ ትምህርት ሳይከፈልበት ከሌሎቹ ሐዋርያት እኩል የተማረ ግን ደግሞ ተምሮ ያልተጠቀመ ሰው ነው። እንደዚያ እንዳልሆነ አምላካችን በቸርነቱ ይርዳል። ስለዚህ ቸርነቱን መቅመስ አንዱ ነገር ነው። ሌላው በሶስተኛ ደረጃ የነገረን የቃሉን ወተት ተመኙ የሚል ነው። ጌታ ቸር መሆኑን ቀምሳችሁ እንደሆነ ይልና ለመዳን በሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይላል ቁጥር 3 ላይ። የቃሉን ወተት ተመኙ። በተለይ በግዕዙ ሀሊበ ነባቤ ይላል። የሚናገር ወተት በጣም ይደንቃል። ሊቃውንተ ቤተክርስቲያን ይህንን ሲፈቱት የሚናገር ሀሊበ ነባቤ የተባሉት ሥላሴ ናቸው ብሎ የተረጉሙታል። ሕርያቆስ በቅዳሴ ማርያም ላይ አብ ሀሊብ፣ ወልድ ሀሊብ፣ መንፈስ ቅዱስ ሀሊብ እያለ አብ ወተት ነው፣ ወልድ ወተት ነው፣ መንፈስ ቅዱስም ወተት ነው፣ ጭማሪ የሌለበት ያልተቀላቀለ አንድ የህይወት ወተት ነው ብሎ ይናገራል። በጣም ይደንቃል። ስለዚህ ሰንበት ትምህርት የሚናገር ወተት የሥላሴን አንድነትና ሦስትነት የምንማርበት የቤተ ክርስቲያናችን ዶግማዋ፣ ቀኖናዋ፣ ታሪኳ፣ ስርዓቷ በአግባቡ የምንረዳበት ቦታ ነው ሰንበት ትምህርት ቤት። በዚህ መልኩ በአግባቡ ተምረን የምናድግበት፣ ታንጸን የምናድግበት ስፍራ ነው። የሥላሴ ልጆች ነን በጥምቀት ዕለት ዕለት የእግዚአብሔር ቃል በመስማት ደግሞ ስለ ሥላሴ ስለ ፈጣሪያችን በአግባቡ የምናውቅበት ከዚያም አምላካችንን እያመለክን እያገለገልን የምንኖርበት ህይወት ነው የሰንበት ትምህርት ህይወት። ሀሊበ ነባቤ ብለው ደግሞ የሚናገር ወተት የተባለው ቃል እግዚአብሔር ነው፣ ወንጌል ነው ብለው ደግሞ ይተረጉሙታል። ወንጌል ዕለት ዕለት የምንሰማበት ስፍራ፣ በወንጌል በአግባቡ የምንታነጽበት እንደ አቡነ ምሕረቱ እንደው ተሰብኮ ብቻ አይደለም፣ ዕለት ዕለት የምንታነጽበት ቃል እግዚአብሔር በክርስቲያናዊ ስነ ምግባር፣ በትምህርተ ሃይማኖት፣ በመጽሐፍ ቅዱስ ጥናቱ፣ በቤተ ክርስቲያን ታሪኩ በአግባቡ ቤተ ክርስቲያናችንን አውቀን አምላካችንን ተረድተን የምናመልክበት ስፍራ ነው ሰንበት ትምህርት ቤት። ስለዚህ በቤቱ የምናገኛ መንፈሳዊ ቤት ሆነን ለመሰራት ወደዚህ የመጣን ሁላችን የቃሉን ወተት መመኘት ያስፈልጋል። ሕፃናት የእናት ጡት ወተት በተለይ ያልተቀላቀለው ሌላ አይነት ምግብ ሳይጨመር የእናት ጡት ወተት ሳይቋረጥባቸው በተለይ እስከ 6 ወር ካገኙ አጥንታቸው ይጠነክራል፣ አይምሯቸው በአግባቡ ያድጋል፣ ንቃተ ህሊናቸው ይጨምራል ብለው በሳይንሱ ምሁራኑ ይነግሩናል፣ ያስተምሩናል። ሀሊበ ዘአልቦቱ ትውስት ነው የሚለው እዚህ ላይ ያልተቀላቀለ ነው የሚለው። በአማርኛው ላይ ተንኮል የሌለበት ተብሎ ተተርጉሟል። ምን የሌለበት ተብሎ? ተንኮል የሌለበት የቃሉ ወተት። ግዕዙ ያልተቀላቀለ ይላል። ያልተቀላቀለ ንጹሕ ቃለ እግዚአብሔር
ክህደት የሌለበት፣ ጥርጥር የሌለበት፣ ኑፋቄ የሌለበት ንጹሕ የሆነ ቃለ እግዚአብሔር ያስፈልጋል። ንጹሕ የሆነው ኦርቶዶክሳዊ የሆነው ክህደት፣ ጥርጥር የሌለበት አባቶች አጣርተው የሰጡን ቃለ እግዚአብሔር የምንማርበት ስፍራ ነው ሰንበት ትምህርት ቤት። ስለዚህ በሰንበት ትምህርት ቤት እየተማረ ያደገ ሰው መንፈሳዊ ቤት ሆኖ መሰራት አለበት። መንፈሳዊ ቤት ሆኖ ለመሰራት ቃለ እግዚአብሔር ነው የሚያስፈልገው። ስለዚህ በአግባቡ በቃለ እግዚአብሔር ማድረግ ያስፈልጋል። እንግዲህ በማደራጃ ላይ መምራችን በሰንበት ትምህርቶች አንድነት ለሰንበት ትምህርቶች የተዘጋጀው ስርዓተ ትምህርት በዚህ አጥቢያም እየተተገበረ እንደሆነ እናውቃለን። በጣም ጠንካራ ከሚባሉ ሰንበት ትምህርቶች መካከል አንዱ የዚህ የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን ብርሃነ ሕይወት ሰንበት ትምህርት ቤት በአግባቡ ከአንደኛ እስከ 12ኛ ክፍል የሚሰጠውን ስርዓተ ትምህርት እያስተማረ የሚገኝ ሰንበት ትምህርት ቤት ነው። ይሄ ስርዓተ ትምህርት የተቀረጸበት ምክንያት በዕድሜ ልካቸው ሕፃናት ማግኘት የሚገባቸውን ትምህርት በአግባቡ እያገኙ አብረው ከቃሉ ጋር እንዲያድጉ ቤተ ክርስቲያናቸውን በአግባቡ እንዲያውቁ ከዚያ በኋላ ከፍ ብለው ሲሄዱ ወደ መንፈሳዊ ዩኒቨርሲቲ ቢሄዱ ወደ ዓለማዊ ዩኒቨርሲቲ ቢሄዱ መሰረታዊ የቤተክርስቲያን እውቀት ስላላቸው ቤተክርስቲያናቸውን በአግባቡ የሚያገለግሉ ይሆናሉ ተብሎ ታስቦ ነው ይሄ የተዘጋጀው። ይሄ ንጹሕ የቤተክርስቲያናችን ትምህርት የያዘ ነው ስርዓተ ትምህርቱ። በዚህ እንድናድግ ባልተቀላቀለ ባልተበረዘ ትምህርት ታንጸን ቤተክርስቲያናችንን በአግባቡ እንድናገለግል ነው ይሄ ስርዓተ ትምህርት የተዘጋጀው። ስለዚህ የቃሉ ወተት ያስፈልገናል ማለት ነው። ያልተቀላቀለ ሲሆን የበለጠ ስለዚህ እውቀት የሌለን ግን ዝማሬ ላይ በጣም ብርቱዎች ከሆነ የሚጎለን ነገር አለ ማለት ነው። ቤተክርስቲያናችን በአግባቡ የማናውቃት ከሆነ ከታሪክ አንጻር ብዙ እውቀት የሚጎለን ከሆነ ከስርዓተ ቤተክርስቲያን አንጻር የሚጎለን ነገር ካለ ከክርስቲያናዊ ስነ ምግባር አንጻር የሚጎለን ነገር ካለ ትምህርት ሃይማኖት ላይ የሚጎለን ነገር ካለ የሆነ ቦታ ላይ ጠንክረናል፣ በሆነ ቦታ ላይ ደግሞ ጉለት አለብን ማለት ነው። እድገት ደግሞ የተመጣጠነ ሊሆን የሚገባ ማደግ በነገር ሁሉ ነው የሚገለጣል። ማደግ በነገር ሁሉ እንዲገለጥ ይህንን ምን አድርግ ይላል አስብ ነው። በሁሉ መገለጥ አለበት። በዝማሬ ባደግነው ልክ በሌላው ቃለ እግዚአብሔር ማደግ ያስፈልጋል። ስርዓተ ትምህርቱ የተዘጋጀው ለዚህ በአግባቡ በእውቀት የታነጸ ቤተክርስቲያኑ የሚያውቅ የሚረዳ ቢጠየቅ የሚመልስ የሚሞግት እንዲሆን ሰንበት ተማሪ ይሄ የተዘጋጀው። ስለዚህ የቃሉን ወተት መመኘት ማለት መንፈሳዊ ቤት ሆኖ ለመስራት ቃለ እግዚአብሔር ያስፈልጋል። ሳናውቅ መንፈሳዊ ቤት ሆኖ ልንሰራ አንችልም። ስለዚህ በአግባቡ ማወቅ፣ በቃሉ በአግባቡ ማደግ፣ በቃለ እግዚአብሔር በአግባቡ መታነጽ ያስፈልጋል። መንፈሳዊ ቤት ሆኖ ለመሰራት አንዱ የሚያስፈልገው ቃለ እግዚአብሔር እንደሆነ ይነግረናል። ሌላው ወደ ሕያው ድንጋይ መቅረብ እንደሆነ ደግሞ ይነግረናል። አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ካለ በኋላ እግዚአብሔርን ሕያው ወደ ሆነው ወደ ሕያው ድንጋይ እየቀረባችሁ እናንተም ደግሞ እንደ ሕያዋን ድንጋዮች ሆናችሁ ይላል። ወደ ሕያው ድንጋይ መቅረብ፣ ወደ ሕያው አለት መቅረብ ያስፈልጋል። ከአለቱ ርቀን ከሆነ ከአለቱ ተለይተን ከሆነ ልንታነጽ አንችልም። ሕያው አለት የተባለው ክርስቶስ ነው። ሕያው አለት የተባለው ቃል እግዚአብሔር። ቃሉን ሰምቶ የሚያደርገው ሰው ቤቱ በምን ላይ ያነጸ ሰው ይመስላል ነው እንጂ በምን ላይ? በአለት ላይ። ቃሉን ሰምቶ የሚያደርግ ሰው ቤቱን በአለት ላይ የመሰረተ ሰው ይመስላል። ነፋስ ነፈሰ፣ ጎርፍም ጎረፈ፣ ዝናብም ዘነበ፣ ያንን ቤት መታው፣ ገፋው። በአለት ላይ ተመስርቶ ስለነበረ ምን አልሆነ ብለን ምን አልሆነ? ሙቀቱ በጣም አደክሟቸዋል ይመስለኛል። ምን አልሆነ?
ወኢወድቀ ይላል። ወኢወድቀ እስመ ዲበ ኮኩ ተሳረረ ይላል። ዘንሙ ዝናማት ወውእቱ ወሐይስት ወነፉ ነፋሳት ወገፍእዎ ለውእቱ ቤት ወኢወድቀ እስመ ዲበ ኮኩ ተሳረረ ይላል። ምን ማለት ነው? ዝናባት ዘነበው፣ ነፋሳት ነፈሱ፣ ጎርፎች ጎረፉ፣ ያንን ቤት ገፉት። ነገር ግን በአለት ላይ ተመስርቶ ነበርና ምን አልሆነ? አልወደቀም። አያችሁ፣ በቃሉ የተመሰረተ ሰው ማለት ይሄ በቃለ እግዚአብሔር በአግባቡ የታነጸ ሰው፣ በሰንበት ትምህርት የሚሰጠውን ትምህርት በአግባቡ የተማረ፣ ከፍ ሲልም ደግሞ በአብነት ትምህርት ቤቱ፣ በመንፈሳውያን ኮሌጆቹ፣ በካህናት ማሰልጠኛዎቹ የሚሰጠውን ትምህርት በአግባቡ ተምሮ በቃሉ የታነጸ ሰው ክህደት ቢመጣ ጥርጥር ቢመጣ ቢገፋው ይወድቃል። በቀላሉ አይወድቅም። ምክንያቱም በአለት ላይ ታንጸዋልና። ስለዚህ አለት የተባለው ቃለ እግዚአብሔር ነው። ምንድነው ቃለ እግዚአብሔር? አለት ራሱ ክርስቶስ ነው። እብን ዘመነ ነው አለት ወይ ይቆነ ተስተረ ሰማይ ዘንድ የተባለው ክርስቶስ ነው። ግንበኞች የናቁት ድንጋይ እሱም የማዕዘን ድንጋይ ሆነ ተብሎ የተነገረለት በአይሁድ ዘንድ የተናቀው እኛ የከበርንበት የማዕዘኑ ድንጋይ የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የማዕዘን ድንጋይ የግድግዳ መጨረሻ፣ የጣራ ደግሞ መነሻ ነው፣ መሰረት ነው። ክርስቶስ የነቢያት ትንቢት ፍጻሜ፣ የሐዋርያት ስብከት መነሻ ነው። ነቢያት እስከ ክርስቶስ ሰበኩ፣ ሐዋርያት ከክርስቶስ ጀምረው ሰብከዋል። እስከ ዓለም ፍጻሜ የሐዋርያት ስብከት ነው የሚቀጥል። ስለዚህ የማዕዘኑ ድንጋይ ክርስቶስ ነው። በተለይ ስለዚህ ነገር ሲናገር ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 1 ላይ አባቶቻችሁ በምድረ በዳ መናን በሉ ሞቱ፣ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተው ነበረ፣ ጠጥተዋል። ያ ማለት ክርስቶስ ነው፣ ክርስቶስ ነበር በማለት ይናገር። ይከተላቸው የነበረ አለት ነበረ። ውሃ ሲጠማቸው ውሃ የሚያፈልቅላቸው፣ ሲርባቸው መና የሚያወርድላቸው፣ ሐሩር ሲጸናባቸው ደመና ሆኖ የሚጋርዳቸው፣ ጠላቶቻቸው ሲመጡ እንደ ግድግዳ ያለ ጨለማ ሆኖ ከጠላቶቻቸው የሚታደጋቸው፣ ከነሱ ጋር አብሮ የሚጓዝ አለት ነበረ። ሲጠማቸው ከ12 ወገን ለ12 ወገን እስራኤል ውሃ እያፈለቀ ያጠጣቸው የነበረ አለት ነበር። ያ አለት የተለየ አለት ነው። ከግብፅ ሲወጡ ጀምሮ በጉዟቸው ሁሉ ይከተላቸው የነበረው አለት ነበር። ያ አለት ክርስቶስ ነው በማለት ተርጉሞልናል ቅዱስ ጳውሎስ በዚህ በአንደኛ የቆሮንቶስ መልእክቱ ምዕራፍ 10 ቁጥር 1 ላይ አለቱ ማን ነበር አለ? ክርስቶስ ነበረ ይላል። በሌላው የቆሮንቶስ መልእክቱ በምዕራፍ 3 ላይ ቁጥር 10 ላይ እንደ ብልሃተኛ አናጺ መሰረትን መሰረቱ ይላል። ሌላው በላዩ ላይ ያንጻል። በሚያንጽበት ጊዜ ግን እንዴት እንደሚያንጽ ይጠንቀቅ። ምክንያቱም ከተመሰረተው መሰረት ውጭ ሌላ መሰረት ሊመሰረት አይችልምና ያ መሰረት ወይም ደግሞ ያ አለት መሰረት የተባለው አለት ክርስቶስ ነው ይላል። ስለዚህ ክርስቶስ የቤተ ክርስቲያን መሰረት ነው፣ የቤተ ክርስቲያን ጉልላት ነው፣ የቤተ ክርስቲያን የማዕዘን ድንጋይ ነው። ስለዚህ አለት የተባለው ክርስቶስ ነው፣ ክርስቶስ ነው። ቅዱስ ጴጥሮስ ስለ ክርስቶስ በመሰከረ ጊዜ ያ ምስክርነት ስለ ክርስቶስ የተመሰከረው ምስክርነት ቅዱስ ጴጥሮስ የገለጠው ሃይማኖት በአብ ገላጭነት ቅዱስ ጴጥሮስ የተናገረው ሃይማኖት አለት ተብሏል። ታስታውሱ እንደሆነ በቂሳሪያ ሐዋርያትን ሰብስቦ ሰዎች የሰው ልጅን ማን ይሉታል ብሎ በጠየቃቸው ጊዜ ሰዎች ማን እንደሚሉት ነግረውታል። እናንተስ ብሎ ጠየቃቸው። እናንተስ ማን ትሉኛላችሁ ባላቸው ጊዜ ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። በዚህ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብፁዕ አንተ ስምዖን ወልደ ዮና ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት ወአነሂ እብለከ ከመ አንተ ኮፍ ወዲበ ዛቲ ኮፍ ሐንጻ ቤተ ክርስቲያን ይላል። ምን ማለት ነው? የዮና ልጅ ስምዖን ሆይ ይህ ሥጋና ደም አልገለጠልህም፣ በሰማይ ያለው አባቴ ገለጠልህ እንጂ። ወአነሂ እብለከ ከመ አንተ ኮፍ፣ እኔም እልሃለሁ አንተ አለት ነህ፣ በዚህች አለት ላይ ቤተ ክርስቲያንን እሰራታለሁ አለው። ሊቃውንተ ቤተ ክርስቲያን ይህንን ሲተረጉሙልን አለት የተባለው የቅዱስ ጴጥሮስ ሃይማኖት ነው። ሃይማኖቱም አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ
ብሎ የመሰከረበት ምስክርነት ነው። ይሄ ነው የቅዱስ ጴጥሮስ ሃይማኖት። ሌላ ትርጓሜ ያለ በተለይ ከዚህ ጋር የሚሄደውን ብቻ ላይ የሆነች አለት ተብሏል። ስለዚህ ክርስቶስ አለት ነው። ስለዚህ ወደ ሕያው አለት መቅረብ ያስፈልጋል። እኛ የክርስቶስ ልጆች ነን። በደሙ ያዳነን፣ በመስቀል ላይ የሞተልን፣ ደሙን ያፈሰሰልን የክርስቶስ ልጆች ነን። ወደዚህ ወደ ሕያው አለት መቅረብ ያስፈልጋል። ወደ ቃሉ መቅረብ፣ ወደ ክርስቶስ መቅረብ ያስፈልጋል። በቤቱ ያለን በሕይወት ግን ከክርስቶስ የራቀን ከሆነ በመልካም ስራችን ክርስቶስ የማይመሰገንብን ይልቁንም የእውነት መንገድ የሚሰደብብን ሰዎች ልንሆን አይገባም። በቤቱ ስላለን ለክርስቶስ በጣም የቀረብን ሊመስለን ይችል ይሆናል፣ ግን ላይሆን ደግሞ ይችላል። እዚህ የሌሉ በየበረሃው የወደቁ ለክርስቶስ ግን እጅግ የቀረቡ ቅዱሳን አባቶች አሉ። ወደ ክርስቶስ መቅረብ በቤት ውስጥ በመኖር ብቻ የሚገለጥ አይደለም። በቤቱ በመኖር ብቻ የሚገለጥ አይደለም። ከይሁዳ በላይ የቀረበ አልነበረ፣ ግን በሕይወት እጅግ ከክርስቶስ የራቀ ነበር። ስለዚህ መቅረባችን በሕይወት የሚገለጥ ሊሆን ይገባል። ስለዚህ ወደ ሕያው አለት ወደ ክርስቶስ መቅረብ ያስፈልጋል። ምን ሆኖ ለመሰራት? መንፈሳዊ ቤት ሆኖ ለመሰራት። ከዚያም እናንተም እንደ ሕያዋን ድንጋዮች ሆናችሁ ይላል። ይህንን ክፍል በደንብ እንድታጠሩት ፈልጌ ነው። ከ1 እስከ 5 ያለውን ነው እያየሁላችሁ ያለሁት። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እስከ ስንት ያለው? እስከ 5 ያለ ወደ ሕያው ድንጋይ እየቀረባችሁ ካለ በኋላ እናንተም ደግሞ ምን ሆናችሁ ይላል? እንደ ሕያዋን ድንጋዮች ሆናችሁ። ወደ ሕያው አለት ወደ ክርስቶስ መቅረብ ብቻ ሳይሆን ሕያው አለት መሆን ያስፈልጋል። ንስሐ በመግባት ቅዱስ ሥጋውንና ክቡር ደሙን በመቀበል ሕያው አለት መሆን። አሁን እዚህ አለን፣ ግን ሕያዋን አለቶች ነን። ይሄ ነው መጠየቅ ያለብን። እዚህ መኖራችን ብቻ ሕያዋን አያደርገንም። ሕያው አለት መሆን በሕይወት የሚገለጥ ነው፣ በንስሐ የሚገለጥ ነው፣ በቅዱስ ቁርባን የሚገለጥ ነው፣ በመታዘዝ የሚገለጥ ነው፣ በትህትና የሚገለጥ ነው ሕያው አለትነት። እናንተም እንደ ሕያዋን ድንጋዮች ሆናችሁ ይልና እግዚአብሔርን ደስ የሚያሰኝ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። እግዚአብሔርን ደስ የሚያሰኝ መስዋዕት ማቅረብ የሚቻለው መንፈሳዊ ቤት ሆኖ በመሰራት ነው። ስለዚህ የምንሰራበት መንገድ ነገረን። ክፋትን በማስወገድ ቸርነቱን በመቅመስ ወደ ሕያው አለት በመቅረብ የቃሉን ወተት በመመገብ ወደ ሕያው አለት በመቅረብ እራሳችንን ሕያዋን አለቶች ሕያዋን ድንጋዮች በመሆን የምንሰራበት መንገድ ነገረን። የምንሰራበት መንገድ እንዴት እንደምንሰራ ነገረንና እግዚአብሔርን ደስ የሚያሰኝ መስዋዕት ታቀርቡ ዘንድ አለ። የምንሰራው ለምን እንደሆነ ደግሞ ነገር መንፈሳዊ ቤት ሆናችሁ የምትሰሩት አለ እግዚአብሔርን ደስ የሚያሰኝ መስዋዕት ታቀርቡ ዘንድ ነው። ዝማሬያችሁ እግዚአብሔርን ደስ እንዲያሰኝ፣ ስብከታችሁ እግዚአብሔርን ደስ እንዲያሰኝ፣ አገልግሎታችሁ በእግዚአብሔር ዘንድ የተወደደ መስዋዕት እንዲሆን ነው። ሳትሰሩ ብትዘምሩ የፋንድያ መስዋዕት ነው የሚሆነው፣ እግዚአብሔር የሚቀበለው አይሆንም ነው የሚለን እኮ ቅዱስ ጴጥሮስ። እየተረዳችሁ ነው? ጨረሱ። ይህ ማጠቃላይ እንዴት እንደምንሰራ ነገረን። በ5 ነጥቦች አሳይቻችኋል። ተከታትላችሁኛል? ይሄ የምንሰራበት መንገድ ነው። ግን የምንሰራው ለምንድን ነው? ዋና መሰራት አለብን ካልን ለምንድን ነው የምንሰራው ካልን እግዚአብሔርን ደስ የሚያሰኝ መስዋዕት ታቀርቡ ዘንድ። ካልተሰራችሁ በመስዋዕታችሁ እግዚአብሔር አይደሰትም ነው። አይደሰትም። ፍላጎታችሁ ሆቢያችሁን ልታሟሉ ትችላላችሁ እንጂ እግዚአብሔርን አታስደስቱት። በዝማራችሁ ብዙ ላብ በማፍሰሳችሁ ምክንያት ብቻ እግዚአብሔር አይደሰትም። ያ ላብ ከሕይወት ጋር ካልሆነ፣ ያ ላብ ከንጽህና ጋር ከቅድስና ጋር ካልሆነ፣ ያ ላብ ብቻውን የሚያስደስት አይደለም። ዋጋ የሌለው ነው እያልኳቸው አይደለም። ጥቅም የሌለው ነው እያልኳቸው አይደለም። ዋጋን እንዲያሰጥ ግን የሚጎለው ነገር አለ። እሱም ምንድን ነው? መንፈሳዊ ቤት ሆኖ መሰራት። ስለዚህ ወንድሞችና እህቶች እግዚአብሔርን ደስ የሚያሰኝ መስዋዕት ማቅረብ ትፈልጋላችሁ? አትፈልጉ? 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 ምን ታስታውሳላችሁ? አቤልና ቃየል መስዋዕት ለእግዚአብሔር ባቀረቡ ጊዜ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን ምን አላደረገም ይላል?
አልተመለከትንም። ነገር ሁለቱም መስዋዕት አቅርበዋል። መስዋዕት በማቅረብ ረገድ እኮ ሁለቱም ትክክል ናቸው። ቃየል ምድር ይቆፍር ነበር፣ የእህል መስዋዕት ነው ያቀረበው፣ ትክክል ነው። አቤል በግ ይጠብቅ ነበር፣ የበግ መስዋዕት ነው ያቀረበው። ሁለቱም ማቅረብ የሚችሉትን ነው ያቀረቡት በየዘርፋቸው። ገበሬው እህል ነው ያቀረበው። አርብቶ አደሩ ደግሞ ምንድን ነው የሚያቀርበው? እንስሳት፣ የእንስሳት መስዋዕት ነው የሚያቀርበው። ግን እንዴት ነው ያቀረቡት? ልዩነት የመጣው ከምንድን ነው ከተባለ የቃየል ሕይወት ምቹ አልነበረም። ዋና እግዚአብሔር የቃየልን መስዋዕት ብቻ አይደለም ያልተመለከተው፣ ሕይወቱንም አልተመለከተም። ሕይወቱን ሲያየው የተመቸ አልነበረም። ስለዚህ ባልተመቸ ሕይወት የቀረበው መስዋዕት እግዚአብሔር አልተቀበለውም። ወደ አቤል ሲመለከት መስዋዕቱ ንጹሕ፣ ሕይወቱ ንጹሕ ነበር። ስለዚህ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ስለዚህ የሚቀርበው መስዋዕት ሁሉ እግዚአብሔር የሚያሸተው እንዳይመስላቸው፣ የሚቀርበው መስዋዕት ሁሉ በእግዚአብሔር ዘንድ የተወደደ እንዳይመስላቸው። እኛን እንዴት ሆነን ያቀረብነው? በምን አይነት ሕይወት ነው ያቀረብነው? ይሄ ይታያል። ሕይወታችን መልካም ሆኖ እግዚአብሔርን አስደስተን እግዚአብሔር በሚያስደስት ሕይወት ተመላልሰን የምናቀርበው መስዋዕት በእግዚአብሔር ዘንድ የተወደደ ይሆናል። እዚህ ብንዘምር፣ ኪነ ጥበብ ብናቀርብ፣ ብናገለግል ብዙ እኮ ኃላፊነቶች ወስደን እንሰራለን። እንደሰሩት ሌሎች እንደውም ሊሰሩት ይገባኝ ነበር። እኛ እኮ በተሰራ ነገር ዋናው ጉዳያችን ማስተማር ብቻ ሆኖ ሕፃናትን ብቻ መሰብሰብ ሆኖ ሌሎች ግልገሎችን እንዲጠብቁ የታዘዙ አካላት እኛን ሊጠብቁ አስፈላጊውን በጀት እንዲበጅቱ የተገባ ነበር። የእኛ ድርሻ ተሰብስቦ መማር ነበር። ከዚያ አልፈን እኮ የእረኝነትን ተግባር በሰንበት ቤት እኮ እንፈጽማለን። ከዛ አልፈን ከድርሻችን ወጥተን ነው። ለዚህ አገልግሎት ብለን ብዙ ገቢ ማሰባሰቢያዎችን እየፈጠርን ብዙ ደክመን ብዙ ወጥተን ወርደን ነው ይህ አገልግሎት እንዲቀጥል የምናደርገው። ግን እንደዚህ የምንደክምበት አገልግሎት ሳንሰራ ከሆነ አይጠቅምም። ዋና ተሰርተን ካልሆነ፣ ኮሚቴዎቹ የተሰሩ ካልሆኑ፣ በየዘርፉ የሚያገለግሉት አገልጋዮች፣ መምህራኑ፣ በሰንበት ቤት ኮርስ የሚሰጡ በየዘርፉ የሚያገለግሉ አባላት ያልተሰሩ ከሆኑ ድካሙ እግዚአብሔርን የሚያስደስት አይሆንም። ስለዚህ እንሰራ። ብዙ ዓመት በእግዚአብሔር ቤት ኖረናል፣ ገና እንኖራለን እያገለገልን። ብዙዎች ወደዚህ ይመጣሉ። ብዙ ሕፃናት ደግሞ ከኛ የሚማሩ ወደዚህ ይመጣሉ። እኛ የተሰራን ካልሆንን እናፈርሳቸዋለን። እንደውም አለመምጣታቸው ይሻል ነበር እስኪባል ድረስ መሰናክል ልንሆን እንችላለን። ያ እንዳንሆን እኛ መሰራት፣ የሚመጡት ደግሞ እኛን እያዩ የሚሰሩ የሚታነሱ ሊሆኑ ይገባል። መንፈሳዊ ቤት ሆኖ መሰራት እጅግ አስፈላጊ ነው። መንፈሳዊ ቤት ለመሆን ምን ሁኑ ስለተባለ? ተሰሩ ስለተባለ። ስለዚህ እኛ የእግዚአብሔር ቤተ መቅደስ ነን፣ የእግዚአብሔር ማደሪያ ነን። መሰራት እግዚአብሔርን በእኛ እንዲያድር ምቹ ቤተ መቅደስ መሆን ከእያንዳንዳችን ይጠበቃልና እንዴት መሰራት እንዳለብን በተማርነው መንገድ ሕይወታችንን እያየን እየፈተሽን በመሰራታችን ምክንያት የምናገኘው ጥቅም ደግሞ ተረድተን ሳንሰራ በምናቀርበው የትኛውም አገልግሎት እግዚአብሔር አምላክ ደስተኛ ስለማይሆን ተሰርቶ ማገልገል እግዚአብሔርን የሚያስደስት ስለሚሆን በተሰራ ሕይወት ውስጥ ማገልገል እንደ ቅዱስ ጴጥሮስ ብዙዎችን የሚያተርፍ ስለሆነ ከተሰራ በኋላ ቅዱስ ጴጥሮስ ሲያገለግል በአንድ ጊዜ 3000ውን አስማረከለት እግዚአብሔር። ተሰርቶ ነበረ። ስለዚህ መሰራት ውጤታማ ስለሚያደርግ በተለይ በሰንበት ቤት የምናገለግል በየዘርፉ የምናገለግል አገልጋዮች ቁጭ ብለን የምንማር የሰንበት ቤት ተማሪዎች፣ መደበኛ አባላት፣ ሕፃናት፣ ወጣት፣ አዋቂዎች ሁላችን መንፈሳዊ ቤት ሆነን መሰራት ይጠበቅብናል። መንፈሳዊ ቤት ሆነን እንድንሰራ አምላካችን በቸርነቱ ይርዳል። ተሰርተን በተሰራ ሕይወት እንድናገለግል በእኛም አገልግሎት ብዙዎች የሚሰሩ፣ ብዙዎች የሚታነሱ፣ ብዙዎች የሚለወጡ እንዲሆኑ አምላካችን በቸርነቱ ይርዳል። ያስተማረን አምላክ ለስም አጠራሩ ክብር ምስጋና ይግባው። ስብሐት ለእግዚአብሔር።